አንድ ጥያቄ ልጠይቅሽ ነበር እስቲ መልሽልኝ። እሺ ጠይቂኝ ጓደኛዬ። ምን ነበር ጥያቄሽ? መቼም ያንቺ ጥያቄ አያልቅም። አዎ የምጠይቅሽ ምን መሰለሽ ጥያቄ ያው እንግዲህ እኔ ምንም ያ ሰውዬ እዛ ድንጋይ ላይ ቁጭ ብሎ የሚውለው ሁልጊዜ በእኛ ደጅ ላይ የሚመላለሰው ሰውዬ ማለት ነው። አብረን ነው ሲወጣ ሲገባ ሲመላለስ ስናየው የነበረው አብረን ነበረ አይደል እንዴ? አዎ እኮ ታዲያ አብረን ነው ስንመላለስ ስናየው የነበረው። አዎ እና ምን ተፈጠረ ታዲያ? ምንድነው ችግር አለ እንዴ? አይ ችግር የለም። ግን አንድ የገረመኝ ነገር ስላለ ነው። እሱስ ምን መሰለሽ? እስከ ዛሬ ድረስ ይሄ ሰውዬ ልታናግሪውም ሆነ ልታዩ በፍጹም ፈቃደኛ አልነበርሽም። ግን አሁን ከኔ ጋር ሲጀምር ምን ተገኘና ነው አሁን ሰውዬውን አላስቀምጥ ያልሽው? እኔ ሲነግረኝ ማመን ያቃተኝ እኮ። ምንድነው እሱ? እስቲ ንገሪኝ። እኔ ነው እውነቴን እኮ ነው። እስቲ ንገሪኝ። ኦኬ እሱ ነበር ያናደድሽ ማለት ነው? ኦኬ በዛ ነው እንዴ ተቀየምሽኝ? ለመሰለሽ አመራረጥ ስለምትችይበት በጣም አመራረጥ ትችይበታለሽ። እኔ ደግሞ አመራረጥ አልችልበትም። ለዛ ብዬ ነው። ገብቶሻል? በቃ በጣም አመራረጥ ትችያለሽ። እንደገና ደግሞ የሚገጥሙሽ ሁሉ አሪፍ አሪፎች ናቸው። ስለዚህ እኔ ደግሞ እድል የለኝም። ስለዚህ በቃ ፈለኩት። አሁን እንዴት ይቻላል ታዲያ? አመራረጥ ስለምትችይ ነው ያልሽው ማለት እና እኔ መርጬ ባመጣውኝ ቁጥር አንቺ ስትቀሚ ልትኖሪ ነው ወይስ ምንድነው? እሱ ምን ማለት ነው? በጣም እኮ ደባሪ ነገር ነው። አስቀያሚ ነገር እኮ ነው። እንደዚህ አይነት ነገርማ አይደረግም። ማንኛውም ሰው እኮ የራሱን እድል ነው የሚኖረው። ሁሉም ሰው የራሱን ቻንስ ነው የሚኖረው። ሁል ጊዜ እኔ ስትከታተይ መኖር አለብሽ እንዴ? ምን ማለት ነው? አመራረጥ ብችልም ባልችልም ግን ለምን እኔ ያስኩት በሙሉ የሚያምርሽ ለምንድን ነው? እሱ ለምን ማለት ነው? ከዚህ በፊትም እንደዚህ ነበር ያደረግሽው ግን እኔ ተውኩት። ያሁኑ ግን ልተወው አልችልም። ስለዚህ ቅድሚያ እኔ ነኝ ከሱ ጋር የነበርኩት። አሁን ደግሞ እኔ ከኔ ጋር ሲሆን ደግሞ አንቺ ደግሞ አሁን አላስቀምጥ ብለሽዋል። ስለዚህ ይሄ የሚሆን ነገር አይደለም። በጣም ይደብራል። በጣም አስቀያሚ ነገር